الذين آمنوا قالوا آمنا وإذا خلوا إلى شياطينهم قالوا إنا معكم إنما نحن مستهزئون. نستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين. أما بعد، يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، فاتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فيا عباد الله، يا الله ባሮች ሆይ የዛሬ ኹጥባ ርዕሳችን የዛሬ ሳምንት እንደሚታወቀው ስለ የሐጅ ስራዎች ነበረ የቀረበው ኹጥባ ማለት ነው። የዛሬው ኹጥባ አዳቡ ሰፈሪ ሊልሐጅ ወልዑምራ የሚል ነው ማለት ነው። ለሐጅና ለዑምራ ስንሄድ ልዩ ስርዓት አለው ማለት ነው። ያንን ስርዓት በጠበቀ መልኩ መሆን አለበት። ወይም ደግሞ ከመሄዳችን በፊት ሊስተካከሉ የሚገባቸው ነገሮች አሉ። እነዚህ ነገሮች የመጀመሪያው ምንድነው? ማንኛውም ስራ የሚሰራ መልካም ስራ አላህ ዘንድ ተቀባይነት እንዲኖረው ሁለት ሸርጦች አሉ ማለት ነው። ሐጃችን እዛ ሄደን ሐጅ የምናደርገው ሐጅ አላህ እንዲቀበለው ሁለት ሸርጦች የግድ መሟላት አለባቸው። ሁለት ሸርጦች ካልተሟሉ አላህ ሱብሓነሁ ወተዓላ ስራችንን ይመልሰዋል ማለት ነው፣ ይመለሳል ማለት ነው። ፈለማ ካነ አልዐመሉ ሳሊሕ ላ የተቀበሉሁ ላሁ ተዓላ ኢላ ቢሸርጠይን፣ በሁለት ሸርጦች ካልሆነ አላህ አይቀበልም። ከእነዚህ አንድ የመጀመሪያው ምንድን ነው? አልኢኽላሱ ሊላሂ ተዓላ ፊህ፣ በዚህ በሚሰራው ስራ ለአላህ ጥርት አድርገን መስራት ማለት ነው። ለአላህ በኢኽላስ ሐጅ ማድረግ፣ በኢኽላስ መስገድ፣ ሌላም መልካም ስራ ሲሆን ለአላህ ብሎ መስራት ነው አንደኛው ሸርጥ ማለት ነው። ፈላ ዩሪዱ ቢዐመሊሂ ገይረ ወጅህ ላሂ ተዓላ ማለት ነው። በዚህ በሚሰራው ስራ ከአላህ ውጭ ማንም ፈልጎበት መሆን የለበትም ማለት ነው። ከማንም ሱምዓ ከማንም ሪያ ፈልጎበት መሆን የለበትም። ሐጅም ሲሄድ ሐጅ እንዲባል መሆን የለበትም። ሐጅ ሲሄድ እሱ እኮ ሐጅ ሄደ ጠንካራ ነው ጎበዝ እንዲባል መሆን የለበትም። ሐጅ ሲሄድ ሊላሂ ተዓላ አጅሩን ከአላህ ለማግኘት እህትሳብ አድርጎ ነው መጓዛል። ስለዚህ አልኢኽላስ ሊላሂ ተዓላ የመጀመሪያው ሸርጥ ነው ማለት ነው። ሁለተኛው ሙታበዓ ነው። ያኒ ሙታበዓተ ረሱል ሰለዋቱላሂ ወሰላሙ ዐለይህ የምንሰራው ስራ እዛ ሐጅ ከሄድን በኋላ የምንሰራው የሐጅ ስራ ከነቢያችን አስተምህሮ ጋር መግጠም አለበት ማለት ነው። ልክ ነቢዩ እንዳደረጉት ማድረግ አለብን ማለት ነው። ኹዙ ዐኒ መናሲከኩም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የሐጅ ስራ ስርዓታችሁን ከኔ ያዙ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሰሉ ከማ ረአይቱሙኒ ኡሰሊ እንዳሉት ሁሉ ማለት ነው። ኹዙ ዐኒ መናሲከኩም ያኒ መናሲከል ሐጅ ማለት ነው። የሐጅን ስራ የሐጅን ተግባር ስርዓት ከኔ ያዙ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሙታበዓተ ረሱል የነቢዩን ሱና ፈለግ በተከተለ መልኩ መሆን አለበት። ኢቅቲዳእን ቢሂ ፊል ዐመሊ ወኢላ ይሄ ካልሆነስ ካነ አልዐመሉ ባጢለን ስራችን ይወድማል ማለት ነው። ስራችን አፈር ይበላል። ስራችን መርዱዱን ዐለይና በእኛ ላይ ስራችን ይመለሳል ተበላሽቶ ማለት ነው። ስለዚህ አንደኛ ይሄ ነው። ሌላው ከአዳቦች መካከል የመጀመሪያው ምንድን ነው? አንየቱ ሳሊሃ ከዚህ መሳሰላል ጥሩ ንያ ማድረግ አለብን ማለት ነው። ወዛሊከ ቢኢኽላሲሃ ሊላህ ለአላህ ሐጅ ለማድረግ ለአላህ ዑምራ ለማድረግ የአላህን ቤት ለመዘየር በትክክል ንያችን አሳምረን አስተካክለን ሌላ ሪያ
ሱማ ሳይገባበት መነየት ነው የመጀመሪያው አዳብ ማለት ነው፣ ስርዓት ማለት ነው። ለምን ሪያ ስራን ያበላሻል። ከሰዎች ዘንድ ደረጃን መፈለግ ስራን ያበላሻል። ደረጃ እንዲያገኝ ሀጂ እንዲባል ከሄጄ ከመጣው በኋላ ትልቅ ሰው ያደርጉኛል ሰዎቹ ሀጂ ይሉኛል ብሎ ካለ ሰውየው ይሄ ሰው ወደቀ ማለት ነው። እንደናስ ፈሂና ይዘን ይህንን ካደረገ ለአላህ ብሎ ከሠራ ዩእጀሩ ፊ ተዕቢሂ ወነፈቀትህ በትግሉ በሀጅ ስራ ትግል ማለት ነው ባወጣው ወጪ አጅር ያገኛል ማለት ነው። ባወጣው ወጪና በትግሉ አጅር ያገኛል። የሀጅ ስራ እኮ ትግል ነው። ሄዶ ያየው ሰው አቃል ማለት ነው። መታገል ነው፣ መሮጥ ነው፣ ሜዳ ላይ መቆም ነው። እነዚህ በቃ ልፋት ያለበት ስራ ነው የሀጅ ስራ። ስለዚህ በዚህ ተዓቡ ምን ያገኛል? ባወጣው ነፈቃ እንደዚሁ ምን ያገኛል? ምን ከሆነ ኢኽላስ ያለው ከሆነ ወኢላ ካልሆነስ ንያው ሳሊህ ንያ ኢኽላስ ከሌለው ሰውየው ወኢላ ካነ ሰፈሩሁ ወተዕቡሁ ወነፈቀቱሁ ወባለን ዐለይህ ኢኽላስ ከሌለው ሰውየው ሀጅ ሲሄድ ኢኽላሱን ካላሳመረ ሰውየው ያ ልፋቱ ድካሙ ያወጣ ወጪ ሁሉ በሱ ላይ ወባል ይሆናል ማለት ነው። ማለት ነው ወባል ማለት ያኒ መጨረሻው የተበላሸ ይሆናል ማለት ነው። ሱዑል ዓቂባ ይባላል። ሱዑል ዓቂባ ማለት መጨረሻው የተበላሸ ተግባር ይሆናል ማለት ነው። ስለዚህ ይሄን ነገር በደንብ አድርገን ማወቅ አለብን። ስለዚህ ወልዐመሉ ሊአጅሊ ናስ ሽርኩን ተብሏል። ለሰው ብሎ መስራት ሽርክ ነው። ሪያ እኮ ሽርክ ነው፣ በአላህ ማጋራት ነው። ሰው አላይ እና ምንዳከፋያችን አላህ ነው። ለአላህ ስራችን እናሳምር፣ ሰላታችን ለአላህ እናሳምር፣ ሀጃችን ለአላህ እናሳምር። ለምን ምንዳከፋዩ እሱ ስለሆነ፣ ለምን አሳምራችሁ ስሩ ስላለ አላህ ሱብሓነሁ ወተዓላ። አሳምረህ አጀርግ፣ አሳምረህ ስገድ፣ አሳምረህ ዘክር፣ አሳምረህ ቅራ ስላለ ለአላህ እናሳምር። ሊወጅላህ ተዓላ ኢኽላሰን ሊላህ ተዓላ። ይሄ ከሆነ ስራችን አይበላሽም ማለት ነው። ኢኽላስ ደግሞ ዋጅብ ነው። ኢኽላስ ዋጅብ ነው። ለአላህ ብሎ ኢኽላስ በኢኽላስ ስራን መስራት ዋጅብ ነው፣ ሱና አይደለም፣ ወይም በፍላው የሚሰራ አይደለም። ሁለተኛው ምንድነው? እስቲኻራ ነው። እስቲኻራ መስገድ ሁለት ረካ ሰግዶ እስቲኻራን ለሀጅ አያስፈልገውም። ይሄ እስቲኻራ ያስፈልጋል። የሆነ ነገር ለማድረግ ስንፈልግ እስቲኻራ። አሁን ግን በሀጅ ላይ ምን ያስፈልጋል? ጥሩ ጓደኛ ለማድረግ እስቲኻራ ያስፈልጋል ማለት ነው። ጥሩ ጓደኛ ወፍቀኝ ጌታዬ ሆይ በሀጅ ስራዬ ላይ ጥሩ ጓደኛ ወደ መልካም የሚገፋፋ በመልካም ስራ የሚያነቃቃ ጓደኛ ስጠኝ ብሎ እስቲኻራ መስገድ ይቻላል። ለሀጁ ስራ አይደለም። በዚህ መልኩ እስቲኻራ ለአላህ ምርጫ መስጠት ማለት ነው። እስቲኻራ ማለት ጌታዬ ሆይ ይህ ነገር ለእኔ ጥሩ ከሆነ አሳካልኝ፣ መጥፎ ከሆነስ አታሳካው። ለእኔ ብቻ አይደለም፣ ለእኔና ለዲኔ ለኖሮ የሚመች ከሆነ አሳካልኝ፣ ለእኔም ለዲኔም ለዱንያ የማይመች ከሆነ አታሳካው ብሎ ለአላህ ምርጫ መስጠት ነው ሁለተኛው። ሶስተኛው አተሻውር ነው። አልእስትሻር ይላሉ። ፈየስተሺሩ መን ዩቲቁ ቢዲኒሂ ወዐቅሊሂ። አእምሮ ጤናማ ለሆነ ሰው፣ ዲን ላለው ሰው፣ ኢማን ላለው ሰው ማማከር እንደዚሁ ያስፈልጋል። ሌላው ኢብራኡ ዚማ ነው። ምን ሁቁቅ ናስ፣ ከሰዎች ሐቅ የሰው ሐቅ ካለብን ከዛ ከሰው ሐቅ መጽዳት አለብን ማለት ነው። የሰው ዕዳ ካለ የሰውን ዕዳ ቀደም ብለን ሀጅ ከመሄዳችን በፊት መክፈል አለብን ማለት ነው። ሌላው እስትእዛኑ አልዋሊደይን፣ ለወላጅ አባት እናት ማስፈቀድ ማለት ነው። ማስፈቀድ የሚባለው ለግዴታ ተግባራቶች ለአባት እናት አናስፈቅደው። ሰላት ስገድ እናቴ አንልም። ለሀጅም አናስፈቅድን። ምንድን ነው የምናደርገው? ዱዓ አድርግልኝ እናቴ ሀጅ ልሄድ ነው፣ ዱዓ አድርግልኝ አባቴ ሀጅ ልሄድ ነው ብለን ማሳወቅ ለአባት ለእናት ማለት ነው። ዝም ብለህ ብቻ ስላለህ ስለከበርክ አንተ እነሱን ዘግተሃቸው ሳትዘይራቸው ዱዓቸውን ሳትጠይቅ መሄድ የለብህም። ስለዚህ በዚህ መልኩ ለወላጅ ለአባት እና ለእናት ማስፈቀድ። ወጠለቡ ዱዓኢ ሚንሁማ ማለት ነው። ፈኢነሁ ሚን አዕዘሚ አስባቢል በረካ፣ የእነሱን ዱዓ መውሰድ ከበረካ አስባቦች ወይም ምክንያቶች ትልቁና ዋናው ነው። የእናት አባት ዱዓ ሙስተጃብ ነው። ለልጆቻቸው እሺ መርሐባ ልጄ ሐጅ ፈልጋለሁ በሰላም ሄደህ ተሳክቶልህ ሐጅም ተቀባይ ተገኝቶ አላህ ይመልሰ ብለው ዱዓ ያደርጋሉ። ለዚህ ሲባል የእነሱን እስትእዛን ማድረግ ያስፈልጋል። ሌላው ክታበቱል ወሲያ ነው። ሰውየው ሐጅ ሲሄድ
ወስያ መጻፍ አለበት። ምን ማለት ነው ይሄ? ፈዩበይኑ ማ ለሁ ወማ ዐለይህ ማለት ነው። በሱ ያለበት ነገር ካለ ይጽፈዋል ማለት ነው። የዚህ ከሌ ዕዳ አለብኝ የሄደ ሰው እኮ ከተመለሰ ነው በዛው ሊሞት ስንት አጃጅ ይሞታል። ስለዚህ የነ ከሌ ዕዳ አለብኝ የና ከሌ ነክል ብር ለኔ ደግሞ በእነ ከሌ ብር አለኝ ዕቃ አለኝ ብሎ ሰውየው መጻፍ ወስያ መናገር አለበት ይላሉ ማለት ነው። ወስያ መናገር ነቢዩ አዘዋል ሰለላሁ ዐለይሂ ወሰለም አንድ ሙእሚን ወስያውን ጽፎ ሳያስቀምጥ ከ3 ቀን በላይ መቆየት የለበትም ተብሏል። ሌላው እስትኽላፍ ነው። እስትኽላፍ ማለት ነው በቦታ ሰው መተካት አለብህ ማለት ነው። ስትሄድ ንብረትህን የሚጠብቅ ልጆቹን የሚጠብቅ ንብረትህን የሚጠብቅ ሰው መተካት አለብህ። እሱም ከቤተሰብ የሆነ ወንድምህ ለምሳሌ የመሳሰሉ መን የርአሁም ፊ ጊያቢሂ ሰውየው ሲሪቅ ሐጅ ሲሄድ እነሱ የሚጠብቅ ፍላጎታቸውን የሚያሟላ ዕቃ የሚያቀርብላቸው ጤፍ አስፈጥቶ የሚያስገባላቸው እንደዚህ ሰው መተካት አለበት ሰውየው ማለት ነው። ሊአህሊሂ አው ሊአስሓቢ ለጓደኞች ቢሆን ለቤተሰቦቹ ማለት ነው። ዘዊ ዲን ወልዐቅል ነው። ግን ይሄ ምንጊዜ ሙስሊምና ዲን ያለውና አቅል ያለው ነው የሚባለው። ሰውን ስትመርጡ አቅል የሆነ አስተዋይ የሆነ ለሰዎች የሚያስብ የሚጨነቅ ሰው መሆን አለበት ማለት ነው። ደደብ መሆን የለበትም። በሰው ግፍ የሚሰራ መሆን የለበትም። ኢማን ያለው በአላህ ያመነ ለሰዎች ርህራሄ ያለው ሰው መሆን አለበት። የሚመረጠው ሰው ማለት ነው። የምትመርጠው ሰው ከወንድሞቹ መካከል እኮ ይኖራል። መጥፎ ጓደኛ አለ፣ ጥሩ ጓደኛ አለ። ሌላው ተዓልሙ ትልቁ ማን ነው? መሐል ሻሂዳችን አሁን በዚህ መሐል ሻሂድ ወይ ዋናው ከኛ አሁን የሚፈለገው ምንድን ነው? ተዓልሙ መናሲከል ሐጅ ነው። የሐጅን ጸሎት ስርዓት መማር ያስፈልጋል። መጀመሪያ ከመሄዳችን በፊት በመጠየቅም በማንበብም በመስማትም መማር ያስፈልጋል። የዑምራና የሐጅን ስርዓት ፈኢነሁ ማዳመ ቀድ ሸረዐ ሊተጀሁድ ሊልሐጅ ወልዑምራ ሰውየው ከሚያደርጋቸው ዝግጅቶች ትልቁና ዋናው ይሄ ነው። ሐጁ እንዳይበላሽበት የሐጅን ስርዓተ ጸሎት መማር አለበት። ሌላው ተውበተ ነሱህ ነው። ሐጅ ሴት ሰውየው ተውበተ ነሱህ ማድረግ አለበት። እስካሁን ስለሰራሁት ወንጀል ጌታዬ ሆይ ማረኝ፣ ሐጅ ሄድኩ ነው፣ ወደ ቤት ሄድኩ ነው፣ አንድ ግዴታን ለመፈጸም ስለዚህ እስካሁን ድረስ ያለፈው ወንጀል ማረኝ ብሎ ሚን ኩል መዓሲ ወዙኑብ ከወንጀሉ ሁሉ አላህ እንዲምረው አላህን መጠየቅ አለበት ማለት ነው። ወኪያ ዋጅበቱን ዳኢመን ይህ እስትግፋር ማድረግ ተውበት ማድረግ ይሄ ዋጅብ ነው። ለሐጅ ብቻ አይደለም። ምንጊዜም ከሙስሊም ሊለይ አይገባው። ሙስሊም ይሳሳታል፣ ሰው ይሳሳታል። በአጠቃላይ ወንጀል ይፈጽማል። በአይኑ፣ በጆሮው፣ በምላሱ፣ በእግሩ ይፈጽማል። በንግዱ መላም ይፈጽማል ወንጀል። ስለዚህ ይሄ ዳኢመን ለኛ ያስፈልጋል ማለት ነው። ዑሙመን ሲናይ ለሁሉም ግን በተለይ ሐጅ ስንል ተውበት ማድረግ እንዳለብን ነው የሚናገሩ ማለት ነው። ሌላው ተዘውድ ነው። ተዘውድ ማለት በቂ ስንቅ መያዝ አለበት ሰውየው ማ የክፊ ምን ነፈቀት ልሐላል ከሐላል ንብረት ከሐላል ገንዘብ ለእኛ የሚበቃን እዛ ሄደን ለማኝ እንዳንሆን ገንዘብ እጥሮን እንዳንጠይቅ ሰዎችን እንዳናስቸግር በቂ የሆነ ገንዘብ ሊኖር ይገባል። ሰው የሄዱ እስኪመለስ ድረስ ቤተሰቦቹ ማይቸገሩ እሱ መጓጓዣ መሄጃና መምጫ በቂ የሆነ መኖር አለበት። ይሄ ካልሆነ ሐጁ ዋጅብ አይደለም በእኛ ላይ ማለት ነው። ይሄ ካልሆነ በትክክል አንተ ወዝዶ የሚመልሰ ገንዘብ ከሌለ ከዛ ደግሞ ሄደ እስክትመለስ ደግሞ ቤተሰቦቹ ማይራቡ ማይቸገሩ ታመው መታከሚያ የሌላቸው እንደዚህ ከሆነ ይሄ ሐጅ በአንተ ላይ ዋጅብ አይደለም። ይሄን ማስተካከል ያስፈልጋል ማለት ነው። ሌላው እስቲኻራ እክትያሩ ሩፍቀት ሳሊሓ ነው። ሐጃጆች ብዙ ናቸው። ከብዙ ሐጃጆች መካከል ጥሩ ያልናቸውን ጓደኞች መያዝ አለብን ማለት ነው። ጥሩ ጓደኛ እነማን ሊያዝ? እዛ ስራ የሚያሰሩኝ፣ እዛ ዱዓ የሚያዘርጉኝ፣ እዛ እንዲዘክር የሚገፋፉኝ፣ ቁርአንና እንቅራ ብለው የሚያነቃቁኝ፣ ጠዋፍ እናርግ ብለው የሚያነቃቁኝ ማን ይሆናሉ ብለን ከሰዎች መካከል መርጠን መያዝ አለብን። እዚህ ጥሩ ጓደኛ ማለት ነው። እዛ እኮ የሚያበላሽ እኮ አለ። ዱርዬ ጓደኛ ትይዝና ጠዋፍ ይከለክልሃል፣ በወሬ ይዘህና ማለት ነው። ቁርአን ይከለክልሃል፣ ዝክር ይከለክልሃል፣ ዱዓ ከልክሎ ባዶ ትመጣለህ ማለት ነው። ስለዚህ
ወደ መልካም ስራ የሚገፋፋ ጓደኛ መርጣችሁ ያዙ ተብሏል ማለት ነው። ይሄንም ያው ሮብ ተጀምሯል ጉዞ ማለት ነው። እዚያ ውስጥ አላህ ወፈቀው ካለ ይሄን ማስተካከል ያስፈልጋል። ጥሩ ጓደኛ መያዝ አለብን። ፈላ ዩሳፈር ወህደሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አንድ ሰው ብቻው ሊጓዝ አይገባውም አሉ። ክፍለ ሀገርም ይሁን ሐጅም ይሁን ሌላ ማጃ ይሁን ነቢዩ ሰለላሁ ዐለይሂ ወሰለም ከልክለዋል። አንድ ሰው ብቻው እንዳይተኛ በአንድ ክፍል ውስጥ ብቻው እንዳይተኛ ነቢዩ ከልክለዋል። አንድ ሰው ረዘም ያለ መንገድ ብቻው እንዳይጓዝ ነቢዩ ከልክለዋል ማለት ነው። ስለዚህ ጓደኛ ለምንድን የተባለው ይሄ የሚባል ደግሞ መንገድ ላይ ብዙ ችግሮች አሉ። ሰውየው ብቻው አንድ ክፍል ላይ ቢተኛ ለምሳሌ ወይም ቢተኛ ሴት ልጅ ማለት ነው እዛ ትንታ አለ፣ ብዙ ነገር አለ፣ ሊያማት ይችላል፣ ሊያማው ይችላል ማለት ነው። በዛ ሰዓት ሰው ካለ ያንን ሰው ከመሞት ይታደገዋል ማለት ነው። ሰው ካለ ጠገቡ ማለት ነው። ከሌለስ ሞቶ ጀናዛው ጠዋት እናያለን እንጂ ያን ሰው ማዳን አንችልም። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ዝም ብሎ አልተናገሩም። ብቻችሁ እንዳትተኙ አሉ። ብቻችሁ መንገድ እንዳትጓዙ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሌላው ረክቡ ወይም ይሄ ጉዞ ከሶስት ሰው መቀነስ የለበትም ይላሉ። ሶስት ሰው መሆን አለበት። ለሐዲስ አራኪቡ ሸይጣኑን አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አንድ ሰው ከሆነ ሸይጣን ነው አሉ። ሁለት ከሆነስ ሁለት ሸይጣን ናቸው አሉ። ሶስት ከሆኑ ግን ይሄ ነው ጉዞ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሶስት ሰው ውትርም ነው። ሶስት ሰው መሆን አለባቸው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሌላው ሴት ልጅ ናት። ሴት ልጅ አላ ተኽሩጃ አልመርአቱ ኢላ መዐ መሕረም ነው። ሴት ልጅ የፈለገ ብትከብር፣ የፈለገ ሀብታም ብትሆን፣ የፈለገ ብትበለጽግ ሐጅ ማድረግ አይችልም ብቻዋ ማለት ነው። ከማሕረም ጋር ሐጅ ማድረግ አለባት። ከዘመዶቿ ጋር ለምሳሌ ማሕረም የሚባለው የአጎት ልጅ አይሆንም፣ የአክስትም አይሆንም። ባል ካለ፣ አባት ካለ፣ የአባት ወንድም ካለ አያት ካለ እንደዚህ የቅርብ ዘመድ ከሆኑ ሰዎች መሄድ አለባት እንጂ ብቻው መሄድ አይችልም ሴት ልጅ ማለት ነው። ተጨማሪ ደግሞ በሷ ላይ ዋጅብ ነገር አለ። አተሰቱር ዋጅብ ነው በሴቶች ላይ። አተሰቱር ማለት ሙሉ ሰውነትን መልበስ አለባቸው ሐጅ ሲሄዱ ማለት ነው። ሂጃባቸው መጠበቅ አለባቸው። ሌላው ደግሞ ከወንዶች መራገጥ፣ ከወንዶች መጋፋት የለባቸውም ከቻሉ ማለት ነው። ካልቻሉ ችግር የለውም። ሌላው ደግሞ ድምፃቸው ከፍ አድርገው እዛ ቦታ ላይ መናገር የለባቸውም። ሌሎቹ ነገሮች አሉ ከሴቶች የሚጠሉ፣ እነዚህን አደቦች መያዝ ያስፈልጋል ማለት ነው። ሌላው አደራ ማለት ቤተሰብ አደራ ማለት አደራህን ለማን አደራ የሚባለው? ለአላህ ነው አደራ የሚባለው። ጌታዬ ሆይ ይኸው እኔ አንድ ዋጅብህን ለመፈጸም ሐጅ ሄድኩ ነው። ስለዚህ ሚስቴንም ልጆቼንም አባት እናቴንም ወንድሞቼንም እህቶቼንም አደራ ብያለሁ። ዱንያዬም እንደዚሁ እንዳይባክን አደራ ብሎ ማየትም እንደዚሁ የነቢዩ ሱና ነው። ነቢዩ ሰለላሁ ዐለይሂ ወሰለም አስተውዲዑኩም ላህ አለዚ ላ ቱዲዑ ወዳኢሁ ይሉ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም የሆነ ቦታ ሲሄዱ ለአላህ አደራ ሰጥቻችኋለሁ፣ አደራውን የማይበላ ጌታ ነው ብለው ነቢዩ ሰለላሁ ዐለይሂ ወሰለም ይሉ ነበር ማለት ነው። ሌላው እስትሕባቡ አሰፈር የውም አልኸሚስ ነው። ወደ ሐጅ ስንሄድ መነሳት አለብን ከቤት ሐሙስ ቀን ነው። መቼም ያው አስገዳጅ ነገር ከሌለ ማለት ነው። በራሳችን ከሆነ የምንሄደው የግድ ከዛ የሚመለከተው ክፍል በዚህ ቀን ካለ ችግር ምንም ማድረግ አይቻልም። በእኛ ከሆነ ግን ሐሙስ ቀን መውጣት፣ የትም ቦታ ስንሄድ ክፍለ ሀገርም ስንሄድ ሐሙስ ቀን መሄዱ የነቢዩ ሱና ነው። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ሰፈር ሲሄዱ፣ ወደ ሌላ ቦታ ሲሄዱ ሐሙስ ቀን ነበረ ነቢዩ ሰለላሁ ዐለይሂ ወሰለም የሚሄዱት ማለት ነው። ይሄንም ኢንሻአላህ እን አምከነ ከተመቸ ነው። ይሄ ቅድም ከተመቸ ነው፣ እን አምከነ ነው። ወኢላ ፈላ ይሽረጡ ማይመች ከሆነ ሐሙስ ቀን መሄዱ ሸርጥ አይሆንም ማለት ነው። ለሐጁም ቢሆን ሸርጥ አይሆንም፣ ችግር የለውም። ሮብ ቢሆን ማክሰኞ፣ ሰኞ መሄድ ይቻላል። ወዛሊከ ሊሐዲስ ከዓብ ፈለማ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የኽሩጁ ኢዛ ኸረጀ ፊ ሰፈሪን ኢላ የውም አልኸሚስ ረዋሁል ቡኻሪዩ። ነቢዩ ሰለላሁ ዐለይሂ ወሰለም ሐሙስ እንጂ አይወጡም ነበር ከቤታቸው ተብሏል ማለት ነው። ሌላው ተብኪር ነው፣ በጊዜ መሄድ ነው። ሐጅም ከሆነ በጊዜ መሄድ ነው። አንዳንድ ሰዎች እዚህ ሲነግድ ቆዩና ልክ አናቷ ላይ የሚሉ ሰዎች አሉ። ዙልሂጃ 8ኛው ቀን ላይ ማለት ነው። ይህ አይደለም፣ በጊዜ መሄድ ሱና ነው። በጊዜ ሄዳችሁ መዲና መዘየር አለባችሁ፣ እዛ ዱዓ ማድረግ አለባችሁ፣ መካ መስገድ አለባችሁ። ተብኪር ይባላል ይሄ። በጊዜ ሁሉም ቦታ መስጊድም በጊዜ መግባት ነው ሱናው። ይሄም ተነግረዋል ማለት ነው። ለምን? ለዚህም ሐዲስ አለው። ሐዲሱ ምን ይላል? ምን አሉ ነቢ ሰለላሁ ዐለይሂ ወሰለም አላሁመ ባሪክ ሊኡመቲ ፊ ቡኩሪ ያሉ ነቢ ሰለላሁ ዐለይሂ ወሰለም
ጌታዬ ሆይ በጠዋት ለምትወጣ ኡመቴ በረካ አድርግላት አሉ። ለንግድም ይሁን ለሌላም ጉዳይ በጠዋት መውጣት ሱና ነው፣ ታዘነበታል። አንዳንድ ሰው አርፍዶ 5 ሰዓት 6 ሰዓት መውጣ ሰው አለ፣ ተኝቶ ውሎ ማለት ነው። እንደዚህ አይደለም። ለንግድም ከሆነ በጊዜ መውጣት እንደዚሁ በጣም ታዘነበታል። ሌላው አሚር ማድረግ ነው። አሚር ማድረግ ሱና ነው። የነቢዩ ሱና ሰለላሁ ዐለይሂ ወሰለም አልኢማረቱ ፊ ሰፈር ፈየጅቡ ዐለ ረክብ አን ዩአምሩ ዐለይሂም አሐደሁም፣ አንዳቸውን አሚር ማድረግ አለባቸው። ለምን? ጭቅጭቅ እንዳይነሳ፣ እንዳይጣሉ፣ እንዳይበታተኑ በአንድ አሚር ይመራሉ ማለት ነው። አሚሩ ባለው ነው የሚመሩት። ኑ በዚህ እንሂድ፣ መርሐባ። ይሄን ነገር እንብላ፣ መርሐባ። ዛሬ ስጋ እንብላ፣ መርሐባ። ዛሬ ሽሮ እንብላ፣ መርሐባ። እንደዚህ እናርግ፣ መርሐባ። በአሚሩ ይመራሉ። አሚር ማድረግ እንደዚሁ ሱና ነው። ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ግን አሚር ሲመጣ አሁንም እንትን አለው። አንደኛ ዓሊም መሆን አለበት። አሚሩ ዕልም ያለ መሆን አለበት ከሰዎች መካከል ማለት ነው። ሁለተኛ ደግሞ ያ አሚሩ አቂል መሆን አለበት። አቂል አስተዋይ መሆን አለበት። ዝም ብሎ ቢመራ ሳይሆን አስተዋይ፣ በዚህ ከይርን ይጎዳናል ብሎ የሚያስተውል መሆን አለበት። ዘክይ መሆን አለበት ማለት ነው። ሶስተኛ ደግሞ አክበር መሆን አለበት። በዕድሜም ትንሽ ያው ከሌሎቹ የተሻለ መሆን፣ በዕድሜ የገፋ መሆን አለበት ማለት ነው። ለምን? ዕድሜ እኮ መካሪ ነው። ዕድሜ ብዙ ነገር ያስተምራል ማለት ነው። እና ስለዚህ ይሄ እንደዚሁ ሱና ነው። ሌላው ዱዓ ማብዛት ነው። እዛ ከሄደ በኋላ ከዕባ አጠገብ ሆነን ዱዓ ማድረግ ነው። ሙልተዘም ተይዞ ዱዓ ይደረጋል። ዱዓ ማብዛት፣ ዱዓ ማብዛት። ዝም ብሎ ብቻ ሄዶ መምጣት የለም። ብዙ ነገር እዛ ማድረግ አለብን። ዱዓ አተራሑም ወተአኑ ወተዓውኑ በይነ ልሙሳፊሪን፣ ሙሳፊሮች እዛ ከሄዱ በኋላ እርስ በርሳቸው መተዛዘን አለባቸው፣ መተጋገዝ አለባቸው። አንዱ ብር ከጎደለው አንዱ ሌላው መስጠት አለበት፣ አዝኖ ማለት ነው። በዚህ መልኩ ሊተዛዘኑ ይገባል ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሌላው ልዙም ሱና ዐንደ ራሐቲ ፊ ጠሪቅ ነው። መንገድ ስንሄድ ሱናውን መተው የለብንም። ትራፊክ የሚባል አለ። ሱናው በቀኝ በኩል መሄድ ነው። ይሄን ሱና ማክበር እንዳለብን ነቢዩ ሰለላሁ ዐለይሂ ወሰለም በቀኝ መሄዱ ሱና ነው ማለት ነው። ሌላው ሂፍዙል ጀዋሪህ አማ ሐረመ አላሁ ተዓላ፣ ሰውነታችንን አላህ ሐራም ካደረገው ነገር መጠበቅ መራቅ አለብን። ይሄ በሐጅ ብቻ አይደለም፣ ግን ይሄ አው ትኩረቱ ሐጅ ላይ ነው። ግን በሐጅ ብቻ አይደለም። ይሄ ምን ጊዜም ሙስሊም ጠንቃቃ ነው። ሰውነቱን አሳልፎ ለመጥፎ አይሰጥም፣ ለሐራም አያቀብልም ማለት ነው። ጠንቃቃ ነው ማለት ነው። ሌላው ከፉል አዛ ዐኒል አኸሪን፣ ሌሎች ሙስሊም ሐጃጆችን እንደዚሁ ልናስጨንቃቸው ልናስቸግራቸው አይገባም። ሰዎቹን ከማስከፋት ሰዎቹን ከማስቆጣት ጥንቃቄ ማድረግ ያስፈልጋል ማለት ነው። ይሄ ካልተሟላ ሐጃችን ዑምራችን መርዱድ ነው፣ ወላሂ ይመለሳል ማለት ነው። ይሄ የሚፈልግ የለም። ደግሞ አንድ ሰው ገንዘብ አፍስሶ ጉልበቱን አድክሞ ምን ብሎ ባዶ መቆት የሚፈልግ ሰው የለም። ባዶ እንዳንገባ ይሄን ጥንቃቄ ማድረግ ያስፈልጋል ማለት ነው። ፈያ ዒባደላህ صلوا وسلموا على نبيكم ورسولكم كما أمركم الله تعالى فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آله وأصحابه أجمعين. اللهم استر عوراتنا، اللهم استر عوراتنا وأمن روعاتنا. اللهم لك أسلمنا وبك آمنا وعليك توكلنا وإليك أنبنا وبك خاصمنا برحمتك أرحم الراحمين. اللهم إنا نعوذ بك من الهم والحزن والعجز والكسل والبخل والجبن وذلع الدين وغلبة الرجال برحمتك أرحم الراحمين. اللهم إنا نعوذ بك من فتنة النار وعذاب النار وفتنة القبر وعذاب القبر برحمتك أرحم الراحمين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم يا مقلب القلوب ثبت قلوبنا على دينك. اللهم يا مصرف القلوب صرف قلوبنا على طاعتك برحمتك أرحم الراحمين. اللهم ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم وجد علينا يا مولانا إنك أنت الجواد الكريم برحمتك أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. فيا عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. اذكروا الله العظيم اذكروا